ከዓለም ዜና እንደተከታተልነው በማረሚያ ቤት ውስጥ ያሉ የድብደባ ወንጀል እንደተፈጸመባቸው ለፍርድ ቤት አቤቱታ ያቀረቡት የባልደራስ ለእውነተኛ ዲሞክራሲ ፓርቲ ፕሬዝዳንት አቶ እስክንድር ነጋ አቤቱታቸው በኢትዮጵያ ሰብአዊ መብት ኮሚሽን እና በፌዴራል ወንጀል ምርመራ እንዲጣራ በፍርድ ቤት ትዕዛዝ ተሰጥቷል። የአዲስ አበባ ወኪላችን ሰለሞን ሙጬ የፍርድ ቤቱን ውሎ ተከታትሎ ዘገባ ልኮልናል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ፕሬዝዳንት አቶ እስክንድር ነጋ በማረሚያ ቤት ውስጥ ደረሰብኝ በሚል ለፍርድ ቤት ያቀረቡት የድብደባ ወንጀል አቤቱታ በኢትዮጵያ ሰብአዊ መብቶች ኮሚሽን ተጣርቶ ለችሎቱ እንዲቀርብ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና ሕገ መንግስታዊ ጉዳዮች ወንጀል ችሎት በዛሬው ዕለት ትዕዛዝ አስተላልፏል። በተጨማሪም በፌዴራል ወንጀል ምርመራ በኩል ጉዳዩ በማንና እንዴት እንደተፈጸመ ተጣርቶ ለሚመለከተው አካል እንዲቀርብ ትዕዛዝ አስተላልፏል። በችሎቱ የዛሬው ውሎ የአቃቤ ሕግ አንደኛ ምስክር ላይ አቃቤ ሕግ ድጋሜ ጥያቄና በአንደኛ ተከሳሽ ላይ የሁለተኛ ምስክርን የአቃቤ ሕግ ጥያቄ እንደዚሁም የጠበቆች መስቀለኛ ጥያቄና ድጋሜ ጥያቄዎች ተደምጠዋል። ችሎቱ ከመጀመሩ በፊት አንደኛ ተከሳሽ አቶ እስክንድር ነጋ አቤቱታ እንዳላቸው ተናግረዋል። አቶ እስክንድር ነጋ የግራ እግራቸው ጀሶ እንደገባበትና ጥቅምት 10 ቀን 2014 ዓመተ ምህረት ስፖርት በመስራት ላይ ያሉ ጥቃት እንደደረሰባቸውና የአውራ ጣታቸው መሰበሩን ተናግረዋል። ለስድስት ሳምንታት የሚቆይ ጀሶ እግራቸው ላይ እንደተገጠመላቸውም ተናግረዋል። በመሆኑም በደብዳቤ ላይ ሳይሆን አስደብዳቤ ባሏቸው አካላት ላይ ክስ መመስረት እንደሚፈልጉ ገልጸው የማረሚያ ቤቱ ኃላፊዎች ላይ ክስ ለመመስረት እንደሚፈልጉና ለዚህም በአካባቢው ያለ ፖሊስ መጥቶ ቃሌን እንዲቀበለኝ ፍርድ ቤቱ ግልጽ መመሪያ እንዲሰጥልኝ በማለት ጠይቀዋል። በመቀጠል የአቃቤ ሕግ አንደኛ ምስክር ላይ አቃቤ ሕግ ድጋሜ ጥያቄ አቅርበዋል። አቃቤ ሕግ ለአንደኛ ምስክር ከ10 በላይ የድጋሜ ጥያቄ አቅርቦ ምስክር ምላሽ ሰጥቶበታል። በችሎቱ ሌላው የቀረበው ዋና ጉዳይ የመገናኛ ብዙሃን አዘጋገብ ሲሆን አቃቤ ሕግ በዚሁ ጉዳይ ላይ አቤቱታ አቅርበዋል። ችሎቱም የአዘጋገብ ስርዓትና መመሪያ ባይኖርም ሀቅ ብቻ እንዲዘገብ ሲል አሳስበዋል። በዘገባ ውስጥ ድምዳሜ ላይ መድረስ ተገቢ ያለመሆኑን የጠቀሱት ዳኞች ሀቅ ግን እንደወረደ ለሕዝብ መቅረብ ይችላል የሚል ትዕዛዝ አስተላልፈዋል። በሌላ በኩል አንደኛ ተከሳሽ አቶ እስክንድር ነጋ ቤተሰቦችን በስልክ ማግኘት እፈልጋለሁ በሚል ለፍርድ ቤቱ ባቀረቡት አቤቱታ ሰኞ በሳምንት ለአንድ ጊዜ ለ30 ደቂቃ ባለቤታቸውንና ልጃቸውን እንዲያገኙ እንዲፈቀድላቸው ጠይቀዋል። አቃቤ ሕግ በዚህ ረገድ የተከሳሽ መብት እንዲከበር ተቃውሞ እንደሌለው በመጥቀስ ሆኖም ጉዳዩ ለአፈጻጸም እንዲያመች የማረሚያ ቤት ኃላፊዎች አስተያየት ይካተትበት ሲል ጠይቋል። ፍርድ ቤቱም ጉዳዩ ላይ የማረሚያ ቤት አስተያየት እንዲካተት በማዘዝ ለውሳኔው ጥቅምት 17ን ቀጥሯል። አቶ እስክንድር ነጋ ባቀረቡት አቤቱታ ላይ የኢትዮጵያ ሰብአዊ መብቶች ኮሚሽን የደረሰውን የመብት ጥሰት አጣርቶ ለችሎቱ እንዲያቀርብ የፌዴራል ወንጀል ምርመራ ደግሞ ጉዳቱ በማንና ለምን እንደደረሰ አጣርቶ ለሚመለከተው አካል እንዲያቀርብ ችሎቱ አዟል። ሁለተኛ ተከሳሽ አቶ ስንታየው ቸኮልም በውጭ እንድታከም ያቀረብኩት ጥያቄ ይከበርልኝ በሚል ላቀረቡት ጥያቄ ትዕዛዝ ለመስጠት ፍርድ ቤቱ ለጥቅምት 17 ቀጠሮ ሰጥቷል። ተከሳሹ የገጠማቸው ህመምም ችሎቱ ላይ የተሰየሙ ዳኞችን ለማየት አይናቸው እስከ መቸገር መድረሱንም አቅርበዋል። ከዚሁ ጋር በተያያዘ ባለፈው ሳምንት በነበረው የዚሁ መዝገብ ችሎት ላይ ታድመው ከችሎት ከወጡ በኋላ ሁከትና ረብሻ በመፍጠር በፖሊስ ተጠርጥረው ተይዘው የነበሩ 40 ሰዎች እያንዳንዳቸው በ1000 ብር ዋስትና ተለቀዋልም ተብሏል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ በአካባቢያቸው ተከስቶ የነበረውን የጸጥታ ችግር በዘላቂነት ለመፍታት ያስችላል የተባለ የባህላዊ እርቀ ሰላም ስነስርዓት ተካሄደ። የተለያዩ የማህበረሰብ ክፍሎች የተሳተፉበት የባህላዊ እርቀ ሰላም ስርዓት በአካባቢው ሰፍኖ የቆየውን ሞትና መፈናቀል ለማስቀረት ያስችላል የሚል ተስፋ ተጥሎበታል። ዶቼ ቬለ ያነጋገራቸው የወረዳው ተፈናቃዮች በበኩላቸው እርቀ ሰላም መካሄዱ መልካም መሆኑን በመጥቀስ ተመሳሳይ ክስተቶች እንዳይደርሱ እርቀ ሰላሙ የህግ ድጋፍ ያስፈልገዋል፣ መንግስትም ህግ ማስከበሩ ላይ ሊበረታ ይገባል ብለዋል። ሸዋንግዛው ወጋየው የሐዋሳ ወኪላችን ዘገባ አለው። በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳም ካለፈው ዓመት አንስቶ ከየማህበረሰቡ በወጡ ታጣቂዎች መካከል በነበረው ግጭት በመቶዎች የሚቆጠሩ ሞተዋል፣ በ10 ሺዎች የሚቆጠሩት ደግሞ ተፈናቅለዋል።
የጉራ ፈርዳ ወረዳ መስተዳደር አሁን ላይ የተፈናቀሉ የማህበረሰብ ክፍሎችን ወደ መንደራቸው ለመመለስና የወረዳውን ሰላም ወደ ነበረበት ለማምጣት ያስችላል ያለውን ባህላዊ የእርቅ ስርዓት ማካሄዱን የመስተዳድሩ ባለስልጣናት አስታውቀዋል። በተለይም ትናንት እሁድ በተካሄደው ባህላዊ የእርቅ ስርዓት በወረዳው ማህበረሰብ አባላት መካከል የነበረውን ቁርሾ በመቅረፍ በይቅርታ ላይ የተመሰረተ መግባባት ለመፍጠር ታስቦ መካሄዱን የወረዳው ዋና አስተዳዳሪ አቶ ሲሳይ ሻሎ ገልጸዋል። 2013 ጀምሮ እስካሁን ድረስ የአንድ አመት ያህል ግጭት፣ ያለመግባባቶች፣ ሰው ዜጋ ማፈናቀር እንዲሁም ሰው ልጆች ሞት፣ ጸጥታ አካላት ጭምር ላይ ጉዳት ሲያደርስ የቆየ ነበርና ይሄንን በጎሳ መሪ ሰላም ኮሚቴ እንዲሁም በአመራሩ ብርቱ ጥረት በርካታ ስራዎች የመግባባት ስራዎች ሲሰሩ ቆይቶ መቋጫውን አግኝቶ በየቀበሌ ችግር የተከሰተበት ቀበሌዎች ላይ ውይይት በማድረግ ኮንፈረንሶችን በማድረግ ይቅር በማባባል በማለት የበዳይም ተበዳይም በጋራ ቁጭ ብሎ እርቀ ሰላም ኮንፈረንስ ተደርጎ ቀጣይ ህዝቡ አንድ ሆኖ በአንድነት ልማቱን ለማስቀጠል የሚያስችል ነው ብለን ነው የሰጠው። በወረዳው ባለፈው አንድ አመት በነበረው ግጭት ህይወታቸውን ላጡ የአካባቢ ሚሊሻ አባላትና የአርሶ አደር ቤተሰቦች እንደየጉዳታቸው መጠን ከከተማ ቦታ ምሪት እስከ ጥሬ ገንዘብ የሚደርስ ካሳ ለመስጠት ዝግጅት በመደረግ ላይ እንደሚገኝ ዋና አስተዳዳሪው ጨምረው ገልጸዋል። በወረዳው የተካሄደው ባህላዊ የእርቅ ስርዓት ሰላምና መረጋጋትን ለማስፈን ያስችላል የሚል ተስፋ ቢጣልበትም ባለፈው አንድ አመት የችግሩ ተጎጂ የነበሩ የማህበረሰብ ክፍሎች ግን አሁንም ስጋት እንዳለባቸው ይናገራሉ። ዶች ቬሌ ዲደብሊው ያነጋገራቸውና በወረዳው አይናምባ ከተባለ ቀበሌ ተፈናቅለን ከቆየም በኋላ አሁን ወደ መንደራችን ተመልሰን እንገኛለን ያሉ አስተያየት ሰጪዎች በቀጣይ ህገወጥ የጦር መሳሪያ መበራከትና የህግ የበላይነት ያለመከበር ጉዳይ እንደሚያሳስባቸው ገልጸዋል። እርቁ ትክክል አሁን ጥሩ ቢሆንም ማለት ነው እዛ እርቅ ላይ የቀረቡ ሽፍታዎቹ ማለት ነው መሳሪያ ይዘው ቀርበው አይደለም ህዝብ ፊት ይቅርታ ነው የጠየቁት። ስለዚህ ያ መሳሪያ ይዘው ጫካ ውስጥ ተቀምጦ ዛሬ ላይ ነገ ላይ ደግሞ ምን ያመጣል ተብሎ ይታሰባል። ስለዚህ በጣም ስጋት አለ። መሳሪያ ቢገባ እሺ ችግር የለም። አሁን ማህበረሰቡ እየሰጋ ያለው ትጥቅ ሳይገባ እንዴት እርቅ ይፈጸማል የሚለው ላይ ነው ያለው። አሁን ትልቁ ስጋታችን ይሄ ነው። የህግ ድጋፍ ያስፈልጋል። የህግ የሚያስፈጽሙ አካሎችም ከፖለቲካ ወይም ደግሞ ከዚህ ከአካባቢውነት ወጣ ባለ ሁኔታ መዳኘት መቻል አለባቸው። የሚያዙ በዚህ በወንጀል ድርጊት ውስጥ ሰርተው የሚያዙ ሰዎችን ለቀው ለዳግም ወንጀል እንዲዳረጉ ማድረግ የለባቸውም። ትክክለኛውን ስራ መስራት መቻል አለባቸው። እንደ መንግስት ነው መሰራት ያለበት፣ እንደ ፖለቲካ አይደለም። አሁን እንደ ፖለቲካ ሆኖ ነው ችግር እየተፈጠረ ያለ። እንደ መንግስት መሰራት ያለበት ሁሉ መንግስታዊ መዋቅር ተዘርግቶ መሰራት አለበት ነው እያልባለሁ። በአስተያየት ሰጪዎቹ ስጋት ዙሪያ የተጠየቁት የጉራ ፈርዳ ወረዳ ዋና አስተዳዳሪ አቶ ሲሳይ ከእርቅ ስርዓቱ ጎን ለጎን ህገወጥ የመሳሪያ ዝውውርን ለመቆጣጠርና የህግ የበላይነትን ለማስከበር የሚያስችሉ ተግባራት መጀመራቸውን ተናግረዋል። በዚህም በየደረጃው የሚገኙ የማህበረሰቡ የጎሳ መሪዎችን ያካተተ የሰላም ኮሚቴ የማዋቀርና ተቋማዊ አደረጃጀቶችን የማጠናከር ስራዎች መከናወናቸውን ዋና አስተዳዳሪው ገልጸዋል። አንደኛ ይሄ ነገር እንዳይከሰት አቅጣጫ የተቀመጠው የጎሳ መሪዎች፣ የሃይማኖት አባቶች፣ የሰላም ኮሚቴዎች፣ የፖለቲካ አመራሮች ጋራ ተቀናጅተው አንዲት ነገር ምክንያቱም በጎሳ መሀል ውስጥ ግጭት እንዳይፈጠር በብሔር መሀል ላይ አንድ ነገር እንዳይደረግ ግለሰብ በግለሰብ ጥላቻ ከሆነ ወደ ብሔር እንዳይሄድ በሚያስፈልገው ተቋም ደረጃም ጭምር እንዲሰራ ነው እቅዳለን። ኮሚቴ ማቋቋም ኮሚቴም በትልቅ ቀጣይ እየሰሩ ያሉ። በደቡብ ክልል ቤንች ሸኮ ዞን የምትገኘው የጉራ ፈርዳ ወረዳም ከአስተዳደራዊ የመዋቅር ጥያቄ ጋር በተያያዘ በተነሳ ግጭት ካለፈው አንድ አመት ወዲህ ሰላም ርቋት ቆይታለች። ዶች ቬሌ ዲደብሊው ያነጋገራቸውና አካባቢውን የሚያውቁ አስተያየት ሰጪዎች በወረዳው ዘላቂ ሰላምን ለማስፈን በሸኮና በሚኒት ማህበረሰቦች መካከል የተነሳውን የወረዳ አስተዳደር ይገባኛል ጥያቄን በሰላማዊ መንገድና በውይይት እልባት መስጠት እንደሚገባ ይመክራሉ። ለዶች ቬሌ ዲደብሊው ዘገባ ሸዋንግዛው ወጋየው ሐዋሳ። ትናንት እሁድ በአድዋና በማይጸብሬ በተፈጸሙ የአውሮፕላን ጥቃቶች ሰላማውያን ዜጎች መጎዳታቸውን በህወሓት የሚመራው የትግራይ ክልል መንግስት ገለጸ። ይህ በእንዲህ እንዳለ በትግራይ እየተፈጸሙ ያሉትን የአውሮፕላን ጥቃቶች ያወገዘው በኢትዮጵያ ኦርቶዶክስ ቤተክርስቲያን የመቀለ ሀገረ ስብከት ቅዱስ ሲኖዶስ ዘር የማጥፋት ባለው ጦርነት ተሳትፎ ያላቸው የቤተክርስቲያኗን ሃይማኖት መሪዎችን ካላወገዙ ሲኖዶሱ አይወክለንም ብሏል። ይህ በእንዲህ እንዳለ በዋናነት
የትግራይ ኃይሎችና የኢትዮጵያ መንግስት የሚያደርገው ጦርነት ተጠናክሮ የቀጠለ ሲሆን በትግራይ ኃይሎች ደሴ አቅራቢያ የምትገኘውን ኩታበር ከተማ መቆጣጠራቸውን ማስታወቃቸው ተገልጿል። የትግራይ ኃይሎች በዛሬው መግለጫቸው ከኮምቦልቻ አውሮፕላን ማረፊያ በቅርብ ርቀት ላይ መሆናቸውን በመግለጽ ማንኛውንም የአውሮፕላን እንቅስቃሴ ማገዳቸውን እንደገለጹ የመቀሌው ዜና ያመለክታል። የትግራይ ኃይሎች የተባሉትን ቦታዎች ስለመቆጣጠራቸው በገለልተኛ ወገን ግን አልተረጋገጠም። የአማራ ክልል መስተዳደርም ሆነ የኢትዮጵያ መንግስት በጉዳዩ ላይ እስካሁን መግለጫ አልሰጡም። የመቀሌው ወኪላችን ሚሊዮን ኃይለስላሴ የላከልን ዘገባ እንዲህ ይደመጣል። አንድ አመቱ ሊያደርግ ቀናት የቀሩት በዋናነት በትግራይ ኃይሎችና በኢትዮጵያ ፌደራል መንግስት መካከል እየቀጠለ ያለው ጦርነት በተለይም በያዝነው ጥቅምት ወር ተባብሶ እየቀጠለ ይገኛል። ባለፈው ሳምንት የኢትዮጵያ መንግስት ተደጋጋሚ የአውሮፕላን ጥቃቶች በመቀለ የፈጸመ ሲሆን ይህ ቀጥሎ ትላንት እሁድ በትግራይ ማይጸብሪና አድዋ ተመሳሳይ የአውሮፕላን ጥቃቶች መፈጸማቸው ተገልጿል። በእነዚህ የትላንት እሁድ የአውሮፕላን ጥቃቶች በአድዋ ከተማ የሚገኘው አልመዳ ጨርቃጨርቅ ፋብሪካና በማይጸብሪ የሚገኘው እንባ ማድረ ሆስፒታል ጉዳት እንደደረሰባቸው፣ ከዚህ በተጨማሪ ደግሞ ሰላማዊ ዜጎችም የጉዳት ሰለባ መሆናቸው በህወሓት የሚመራው የትግራይ ክልላዊ መንግስት አስታውቋል። የትግራይ ኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ሊያካሳ እንደገለጹልን የጉዳቱ መጠን እየተጣራ ነው። ጉዳት በጣም ዓውይ እዩ። በትላንትናው ዕለት በአድዋና ማይጸብሪ በአውሮፕላን ድብደባ በሰውና ንብረት ላይ የደረሰው ጉዳት ከባድ ነው። በርካታ ሰላማዊ ዜጎች በአውሮፕላን ጥቃቱ ተጎድተው ሆስፒታል ገብተዋል። ባለው የግንኙነት መቋረጥ ችግር ምክንያት ዝርዝር ቁጥራዊ መረጃዎች አሁን አልደረሱንም። እንደ መንግስት በሰውና ንብረት ላይ የደረሰው ጉዳት በዝርዝር አጣርተን በሂደት እናሳውቃለን። አብከይድ ድማት ዞሎ ማዕባላታት ወን ከመንግስትና ፍለጥና ክንሃዱ ማና ይበዝ ደረጃ ዝምግላጽ ዝካል ማለት ነው። ሰሞኑን በትግራይ የተለያዩ አካባቢዎች በኢትዮጵያ መንግስት ኃይሎች በተደጋጋሚ እየተፈጸሙ ያሉ የአውሮፕላን ጥቃቶች ኢላማቸው የትግራይ ህዝብ ማጥቃትና የትግራይ መሰረተ ልማት ማውደም መሆኑ የሚናገሩት የትግራይ ኮሚኒኬሽን ቢሮ ኃላፊዋ ወይዘሮ ሊያካሳ ይህ የቀቢጸ ተስፋ እንቅስቃሴ ነው ሲሉ ተናግረዋል። አብ ግንባራት ዝወጽሑ ዘሎ ዕንወትን ኪሳራን ክጻወሮ ስለዘይካለ በጦር ግንባሮች እየደረሰው ያለው ሽንፈት መቀበል ያቃተው የጠላት ሰራዊት ፊቱን ወደ ሲቪሎች በማዞር ሰላማዊ ዜጎችን መደብደቡ ቀጥሏል። የዚህ ሰሞን የአውሮፕላን ድብደባዎች የዚህ ማሳያ ናቸው። የዚህ ቀጣይ የሆነ ድብደባ ነው ትላንት ጥቅምት 14 ቀን በማይጸብሪና በአድዋ አልመዳ ጨርቃጨርቅ ፋብሪካ በንጹሃን ላይ ጉዳት ያደረሰው። አብላሉ ንጹሃን ዜጋታት ከቢድ ጉዳት አውጽሑ ማለት እዩ። ከዚህ በተጨማሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመቀለ ሀገረ ስብከት ትላንት ባወጣው መግለጫ በትግራይ የተለያዩ አካባቢዎች በተደጋጋሚ እየተፈጸሙ ያሉትን የአውሮፕላን ጥቃቶች አውግዟል። በቤተክርስቲያኗ የመቀለ ሀገረ ስብከት መግለጫ እንደሚያመለክተው የኢትዮጵያ መንግስት ኃይሎች በትግራይ ሰላማዊ ዜጎች ላይ በሰማይና መሬት ድብደባ እየፈጸሙ ነው። ከዚህ በተጨማሪ ትግራይን በመክበብና በመዝጋት ህዝቡን ለአደጋ እንዲጋለጥ እያደረጉት መሆናቸው በመጥቀስ ኮንኗል። ይህ እንዲቆም ዓለም አቀፉ ማህበረሰብ እንዲሰራም ጥሪ አቅርቧል። ከዚህ በተጨማሪ ሀገረ ስብከቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በትግራይ ህዝብ ላይ የተፈጸመ ነው ባለው የዘር ማጥፋት ወንጀል ላይ ተሳትፎ ያላቸው ጳጳሳት ተጠያቂ ካላደረገ ሲኖዶሱ አይወክለንም ብለዋል። ይህ በእንዲህ እንዳለ የትግራይ ኃይሎች ወታደራዊ ኮማንድ ዛሬ ባሰራጨው መግለጫ በተለያዩ ግንባሮች ውጊያዎች መቀጠላቸውና ደሴ አቅራቢያ የምትገኘው ኩታበር የተባለች ከተማ እንዲሁም ሌሎች በአካባቢ ያሉ ቦታዎች መቆጣጠራቸው አስታውቋል። ከዚህ በተጨማሪ ወታደራዊ ኮማንዶ የኮምቦልቻ አውሮፕላን ማረፊያ በትግራይ ኃይሎች መድፍ ቀለበት ላይ መሆኑ በመግለጽ የሲቪል አውሮፕላኖች እንዳይንቀሳቀሱ በመግለጫው ያገደ ሲሆን ለደሴና ኮምቦልቻ ነዋሪዎች ብሎ ባስተላለፈው መልእክት ደግሞ የትግራይ ኃይሎች ለሰላማዊ ዜጎች ደህንነት እንደሚጨነቁ በመጥቀስ የሁለቱ ከተማ ነዋሪዎች ከቤት ንብረታቸው መፈናቀል የለባቸውም ብለዋል። ለዲደብሊው ዘገባ ሚሊዮን ኃይለስላሴ መቀለ።